የነበረው ነገር ጥሩ ያልነበረ ነገር ነበር አሁን ግን ስምምነት ላይ ደርሰናል ብላችሁ ይሄንን መግለጫ ስታወጡ ደግሞ ከወደ ብልጽግና ብዙ ጥያቄዎችም ተነስተዋል ጥያቄም ፈጥሯል ሰው ውስጥ ከዚህም በፊት ከኦሮሞ ነጻነት ጦር ጋር ውጊያ ላይ ነበራችሁ አሁን ደግሞ ስምምነት ላይ ደርሰናል ነው የምትሉት እስኪ ስለዚህኛው ነገር እንዴት ነው የምታብራሩልን አሁን ማስተካከል ያለብኝ ነገር አለ ህወሓት ከኦሮሞ ነጻነት ሰራዊት ጋር በቀጥታ የገባበት አጋጣሚ ነበር ብያለሁ በኢህአዴግ ዘመን ህወሓት የኢህአዴግ አካል በነበረበት ወቅት ኦነግ እና የኦነግ ሰራዊት ወይሌ የሚያደርጋቸው እንቅስቃሴዎች ትክክል አይደሉም ብለን እናውቃለን እኔ አሁን ኢንሃይድ ታይሳው የወይሌ እንቅስቃሴ ምንም ይሁን ምን የመከላከያ ሰራዊቱ ወለጋ ውስጥ ያደርጋቸው የነበሩ እንቅስቃሴዎች በሙሉ ንጹህ እንቅስቃሴዎች ናቸው ብለን ማመናችን በግሌም ማንበት ጉዳይ ነው ተመልሼ ሳይው የመከላከያ ሰራዊት አሁን ድንገት የተበላሸ መከላከያ ሰራዊት አይደለም እነዚህ ብልሽቶች ቀድሞው ነበሩ ሶኔም ወጥቼ መከላከያ ሰራዊቱን ዲፌንድ አደረግ በነበረበት ወቅትም ጭምር ህፃናትን ይገል እንደነበረ አሁን እርግጠኛ ሆኖ መናገር ይቻላል ሙሉ ሙሉ የመሸቀጥ ተባብሎ የሚል እውነት አልባኝም አሁንም እንደዛሬ አሁን ይችላል በየገምታለሁ ግን የኦሮሞ ነጻነት ግንባር ጋር የነበረን የፖለቲካ ልዩነት ለምሳሌ ኦሮሞ ነጻነት ግንባር ኤርትራ ሄዶ የሚሰራቸው እንቅስቃሴዎች ቢነስም ይብዛም የኦሮሞን ህዝብ ከመወከል አንፃር የራሳቸው ነበርባቸው የሚል እውነት አለኝ አሁን ወደዛ ሂሳብ ወራረድ መግባት ያለብን አይመስለኝም የኦሮሞ ነጻነት ሰራዊት የኦሮሞ ህዝብ የኢትዮጵያ 40% ህዝብ ነው የኢትዮጵያ 40% አይደል ነው ቁጥሩ ልጠኛ አይደለም ሁሉ ሰው 50% የአማራ ሊቃንም 50% ነው ይላሉ ቢያንስ እርግጠኛ ሆኜ እናገርችለው ኦሮሞትል ብዙ ህዝብ ነው ብዙ የኢትዮጵያን አካል የሚያካልል ህዝብ ነው እዚህ ህዝብ ውስጥ እንቅስቃሴ የሚያደርግ ኃይል በኢትዮጵያ ቀጣይ ጣፈንታ ላይ ያለው ሚና እጅግ ከፍተኛ ነው ኢትዮጵያ መቀጠላዎች ሳይሆን ኢትዮጵያ ራሱ ሰላማዊ በሆነ መንገድ እንኳን ፍቺ ፈጽም ከተባለ በኢትዮጵያ ቀጣይ ጣፈንታ ላይ ወሳኝ ካላቸው ህዝቦች ከማንም በላይ የኦሮሞ ህዝብ በመጀመሪያ ደረጃ ይሰለፋል ስለዚህ ድሮም ልዩነት ቢኖረን አሁንም ልዩነታችን መዝሙር ተፈቷል ማለት አይደለም አሁንም አንድ ላይ ማንታይባቸው ጉዳዮች ሊኖሩ ይችላሉ አሁንም ከባለፈው ግንኙነታችን ጋር በተያያዘ የሚነሱ ጥርጣሬዎች አሉ 1983 ዓመት የነበረን ግንኙነት ኋላ ወደ ብልሽት ሄዶ ግንኙነት ያ እንዳይፈጠር ስጋት አለ ሁሉ ሰው ስጋት አለ በእኛ በኩል አንድ ነገር እርግጠኛ መሆን መናገር የምንችለው የኦሮሞ ህዝብ የትግራይ ህዝብ ጠላት ሆኖ አያውቅም ጠላትም አይደለም የአማራ ህዝብ የትግራይ ጠላት ሆኖ አሁንም ጠላት አይደለም የአማራ ህዝብን ወክላለሁ የሚል ጤነኛ ድርጅት ካለ ከአማራ ህዝብ ወክላለሁ ከሚል ጤነኛ ድርጅት ካለ ዝግጁ ነው የቤኒሻንጉል መሬት እቀማለሁ የኦሮሚያን መሬት እቀማለሁ የትግራይን መሬት በኃይል እቀማለሁ ብሎ ተንቀሳቅሶ አሁን በኃይል ይዤዋለሁ የሚለው መሬት በኃይል ተነጥቆ ተንቀሳቅሶ አገር ድረስልኝ ብሔር ብሔረሰብ ድረስልኝ ስሙን ጠቅሶት የማያውቀውን ብሔር ብሔረሰብ ድረስልኝ የሚል የአማራ ተስፋፊ ልሂቅ ይችን ሀገር ለማፍረስ የሚያደርገውን እንቅስቃሴ ለማስቆም ጤነኛ አስተሳሰብ ካላቸው ለአማራ ህዝብ ከሚጨነቁ ኃይሎች ጋር ለመስራት ዝግጁ ነን በዚህ ላይ ምንም ዲታ መኖር የለበትም የፖለቲካ ልዩነቶች ሊኖሩ ይችላሉ ሚሊዮን ነገሮች ቢያንስ ከኦነግ ጋር የተያያዘ ግን የፖለቲካ ልዩነቶቻችን ምናልባት ከአፕሮች ተያያዘ ካልሆነስ ነገር በወሳኝ መልኩ የራስን ድል በራስ የመወሰን መብት ብሔረሰቦች በቋንቋ በባህል ባህላቸውን የማሳደግ መብት ቋንቋቸውን የመጠቀም መብት ራሳቸውን በራሳቸው የማስተዳደር መብት በሚባል መሰረታዊ የሰልፍ ዲተርሚኔሽን ራይቶች የዲሞክራሲ የሰብአዊ መብቶች ዙሪያ ተመሳሳይ መብቶች አሉን ምንም የሚያጠራጥር ነገር የለውም ልዩነቶቻችንን አቻችለን በጋራ ሀገር የመኖር ፍላጎት የሚለው ላይ ምን ልዩነት የለንም መገረም በሰው ህወሓት አሁን ባለው ሁኔታ የኢትዮጵያን ዕጣ ፈንታ ለመወሰን ብቻ ሳይሆን ትግራይ የምታደርገውን ትግል ትግራይ
እነዚህ ወራሪዎች ራሷን ነፃ ለማውጣት በመታደርገው እንቅስቃሴ ውስጥ አጋሮች ከመፈለግ አንፃር ከኦነግ ሰራዊት ከኦሮሞ ነፃ አውጪ ሰራዊት መተባበር ባይችል ኖሮ ነው መገረም የነበረበት ሌላው ዓለም። ኃላፊነት የሚሰማው ድርጅት በኢትዮጵያ ቀጣይ ህልውና ላይ ወሳኝ ሚና ካለው ህዝብ ነው። ያንን ህዝብ ይነስም ይብዛም ከነ ብዙ ችግሩ ሁላችንም ብዙ ችግር አለብን። ወጥቶ ከሚንቀሳቀስ ሰራዊት ጋር መስራት ዜና መሆን አልነበረበትም። አለ መስራት ነው ዜና መሆን የነበረበት። በዋናነት ይሄንን ነው ማለት የምችለው ከስምምነት አንፃር። ትግራይን በሚመለከት ህወሓትን በሚመለከት የትግራይ መንግስትና ሰራዊቱን በሚመለከት ቅድም ያልኩኝ ኦነግ ጋር የምናደርገው ስምምነት እንደ ፓርቲ ከህወሓት ጋር የሚያደርገው ስምምነት ሊሆን ይችላል። በዋናነት ግን የትግራይ መንግስት ሰራዊት ከኦሮሞ ነፃ አውጪ ሰራዊት ጋር በጋራ መስራት ያለባቸውን ጉዳዮች የጋራ መግባቢያ ላይ ስምምነት ላይ ደርሰናል። ሜሞራንደም ኦፍ አንደርስታንዲንግ ምትል ዝርዝር ጉዳዮች ገና ማየት ይኖርብናል። ሪሶርሶቻችንን ማቀናጀት ይኖርብናል። የሰው ኃይሎቻችንን ማቀናጀት ይኖርብናል። እንቅስቃሴዎች ማቀናጀት ይኖርብናል። ሲቪሊያንን ፕሮቴክት ማድረግ፣ ሰብአዊ መብት መጠበቅ፣ ማስጠበቅ አብይ አህመድ አይነት ኃላፊነት የጎደለው ሰው ስርዓት አፍርሶ አገር ለትርምስ የሚዳርግበት ሁኔታ ለማስቀረት በሚያስችሉ ጉዳዮች አብረን መስራት እንቀጥላለን። ይሄ ባህሪያዊ ነው፣ ይሄ ተፈጥሯዊ ነው የሚል እምነት አለኝ። ከምንም ነገር በላይ ግን እንደ ትግራይ ስናስበው ትግራይ በተቀጠቀጠችበት ሰዓት፣ የትግራይ ሴቶች በተደፈሩበት ሰዓት፣ የትግራይ እናቶች በተሰቃዩበት ሰዓት፣ የትግራይ ወጣቶች በተገደሉበት ሰዓት ከራሳቸው ዜጋ ከራሳቸው ወንድም ባልተናነስ ምናልባት በበለጠ በመላው ዓለም ቆመው የትግራይን ህዝብ አጀንዳ ያቀነቀኑ ኦሮሞ ወጣቶች፣ ኦሮሞ ሴቶች፣ ኦሮሞ የዲያስፖራ ኮሚኒቲ አባላት የነዚህ አስፒሬሽን የኔ አስፒሬሽን ነው። ህወሓት ይሄንን ሪኮግናይዝ ያደርጋል ብቻ ሳይሆን የትግራይ መንግስት ይሄንን ያውቃል ብቻ ሳይሆን ይቀበላል ብቻ ሳይሆን የነዚህ ሰዎች ፍላጎት አማራ ፍላጎት አይደለም፣ ጸረ ሲዳማ ፍላጎት አይደለም፣ ጸረ ሶማሌ ፍላጎት አይደለም። ከምንም ነገር በላይ የኦሮሞን ወጣት ከባርነት የማላቀቅ ፍላጎት ነው። የዚህ ፍላጎት አካል መሆን እንሆናለን። ምንም በዚህ ላይ ታሪ መኖር የለበትም። የትግራይ ዲያስፖራ በመላው ዓለም ትግራይ ድምጽ ሆኖ ቆሞ ሲከራከር ከዛ ባልተናነሰ የትግራይ ድምጽ ያሰሙ የኦሮሞ ጀግኖቻችን ናቸው። ስለዚህ እነሱ አስፒሬሽን እንዲሳካ ለማድረግ የሚያስችል ማንኛውም እገዛ ከማድረግ ወደ ኋላ ምንበት ምክንያት አይደለም። ከምንም ነገር ላይ ግን አንድ ሀገር አለን። ሀገር ይቀጥልም አይቀጥልም የሀገር መለያየትም ካለብን በስርዓት ነው መለያየት ያለብን። አብይ አህመድ አይነት ድሩዮች ይሄን ሀገር በትነው እንዲሄዱ መፍቀድ የለብንም። መፍቀድ ከሌለብን ደግሞ መተባበር ካለብን የዚህ ሀገር ዕጣ ፈንታ የሚወስኑ ኃይሎች ጋር ህዝቦች ጋር መተባበር ያለብን። ሰው እንዳልኩት ጤነኛ አስተሳሰብ ያለው በመንታቸው እዳ ነው ብሎ የማያምን ያየውን መሬት የኔ ነው ብሎ ጥበኛ ነፍጥ አንግቦ ሀገር ላጥፋ የሚል አስተሳሰብ ካለው የአማራ ተስፋፊ ልሂቅ ውጭ ያለ አማራ ህዝብ ነፃነት የሚቆም ለአማራ ህዝብ ጥቅም የሚቆም ኃይል ካለ አብሮ ነው መስራት ዝግጁ ነን። ከኦኤልኤፍ እና ከኦኤልኤ ጋር የጀመርነው ግንኙነት በዚህ አንጻር ነው መታየት ያለበት። አመሰግናለሁ አቶ ጌታቸው። እንግዲህ ይሄኛው ጋር ከማያያዝም ይልቅ ስለ ኢህአዴግም ሆነ ባሳለፍነው ጊዜያቶች ውስጥ ብዙ ቄሮዎችን የኦሮሞ ህዝብ ሰውቷል። ኦህዴድ እያለ ያለው ደግሞ ለዚህኛው ሁሉ ለዚህ ግፍና ጭቆና ተጠያቂ መሆን ያለበት ኢህአዴግ ነው ብሎ ሲናገር ነበር። አሁን እያለ ያለው ግን ቲፒኤልኤፍ ወይም ደግሞ የአሁኑ ቲዲኤፍ ብሎ ያለውን ድርጅት ራሱ ነው መጠየቅ ያለበት። ለኦሮሞ ግፍና በደል የደረሰበትን ለኦሮሞ ንጹሃን ደም መጠየቅ ያለበት እነሱ እንጂ እኛ አይደለንም እያለ ነው የሚገኘው ዶክተር አብይ አህመድ በዚህ ጊዜ የሚገልጸው ይሄንን ነው። እንደ ድርጅታቸውም እንደ ብልጽግናም እየተናገሩ የሚገኙት ለዛ ሁሉ ግፍና በደል መጠየቅ ያለባቸው አሁን ቲዲኤፍ ነው፣ ቲፒኤልኤፍ ቲዲኤፍ ነው ማለት ነው የሚናገሩት። ስለዚህ ማን ነው ተጠያቂ መሆን የሚችለው? ኦህዴድ ለዚህ ተጠያቂ መሆን ይችላል? ኦህዴድ ነው ተጠያቂው። ተጣጣሪ በነገራችን ላይ ቲፒኤልኤፍ ፓርቲ ነው። ቲዲኤፍ የሚባል የትግራይ መንግስት ሰራዊት ነው። እዛ ላይ ማምጣት ያለበት ቲዲኤፍ የሚባል የራሱ ህልውና ያለው ተቋም አይደለም።
የትግራይ መንግስት የትግራይ ህዝብ መከላከያ ሰራዊት ማለት ነው። ትግራይን ከመጨቆን ከባርነት ለማዳን የቆመ ሰራዊት ነው። ቲዲኤፍ የሚባል ኤንቲቲ የተለየ ኤንቲቲ ተለበት የለበትም። እንደዛ አይደለም እና አብይ መስከረም መጨረሻ ድረስ መጨረሻ ወደው አይስቁ ነው የሚባለው። አብይ አንድ የመጨረሻ መስከረም የሆነ ቀን ላይ ደውሎልኝ እንድትሞት አልፈልግም፣ እንደዚህ አይነት እንድትሞት አልፈልግም እንደሆነ አልገባኝም። እንድትሞት አልፈልግም እንደዚህ ተረተረታዋል። ትግራይን የማንበርከክ ፍላጎቱ የሚመነጨው ቀና ብሎ የሚቆም ህዝብ ላለማየት ካለው ፍላጎት ነው የሚመነጨው። የሚከራከረው ፓርቲ፣ የሚከራከረው ድርጅት፣ የሚከራከረው መንግስት ከማጥፋት ፍላጎት ነው የሚመነጨው። ኩማተም አለካሙ ራያት ሰብያት መከም ይጅራ ኩሉንዲ ከንጎረሜፍ ይያባሳት የጉዳፊ ኩሉንዲ ከንጎረሜፍ በሮሮሞ መታውል ቀበቴ ጁንታ ወያኔ መታ ከንገድ ቀበኒ መታ ሰበከኛውል ቀቡዳፊ ሁንደ ጁንታ ዋን ሞፍ ሁንዳውል ጁንታን ዋሞሜፍ ወጩኒሳ አመሉማ ገንቱማ ሳቲ አባወሸኒ ገሊ ጁንታ ገለገልቴ ገሊ ጁንታ ገለገልቴ ወረቁማ ወጋዲ ደሚ ቶርባፍ ኢገ ኬኛ ደንገላሳ ቱረን ኢገ ቄሮ ደንገላሳ ቱረን ጀለገሉን ሞ ቃኒ ጉዳዳ ሸኔ ነባኦንቲ አፋን ኦሮሞ ዱበቹ ገሉ ደንዴሲ ኦሮሞን ኦሮሞን ቀሉ ኦሮሞን ኦሮሞን እቼሱ ከናፍ ወረቁማቲ ገሉን ገዲ ገሎዳ አካዳ ኦሮሞቲ ወረቁማን ነቀኒ መነ ወረቁማን ነቀኒ መነ ወረቁማቲ ኢኛተኒ መነ ወረቁማቲ ዱገኒ ገባ ወሪ ወለጄሲ ወርጉማ ዳበቱ ኦሮሞን ዳበቱ ወርጉማ ኢኖድቱ ፈለተኒ አመርከ ወልቀንት ወሊን እንጅራተኒ ወሊን እንጅራቹን አራሙ ተውዳ ነመለፌን ባፈኒ ነመጉማን ባፈኒ ተውዳ ከናፍ ሸኔን ቃኒን ቤክቱ ዋን ቃኒን ቤግኔፍ ሰበጉዳ መቃ ሰበከናዳቴ ሰበጉዳ ከነቃኔሳ ጅርቲ ዳሮሞ አባ ኦሮሞ ኦሮሞ ቤካ ኦሮሞ አጀሰኒ ጨልብኔቲ ሚቲ ሸኔን ነመጉማት ከንጀኑ ኡመታ አምቦ ኡመታ ሸዋሊጣ ረጋን ፈጎ ሚቲ በሬፈመ ዱብሳን ጅሩ ረጋ ሸኔቲ አናን ግንዲ በረት ረጋዳ አናን ቡና ግንዲ በረት ረጋዳ አናን ዳበርጋ ረጋዳ አናን ዳኖ ረጋዳ ይፈኒ ረጋዳ ጮቢ ረጋዳ አባ ገዳ ቀለማጅራ ኦሮሞ ቄሮ ተጀፈማጅራ ኦሮሞ ከናፍ ሸኔን ሰፉን ቀብዱ ሰፌፈናን ቀብዱ ገዲ ገሎደ ከንጀኑፍ ረጋ ቀበተማ ዋን ቀምኑፍ ሳቲ አሲቲ አበኔ ዱበኑት ያት ኦሮሞ ቀለማጅርቲ ሸኔን ሰፉን ቀብዱ አፋን ኦሮሞ ዱበት መሌ ከናፊ ኩወረቁማቲ ከሌሰ ስዲገ ኬኝ ደንገላሰኒ አረስ ዲገ ኬኝ ደንገላሳ ከንጅራ ዋን ጀኑፍ ወረቁማቲ ገለን ከንጀኑፍ አምቦቲ ሙን በርባት ሳቲ ጎቸ በዲ ወያኔ ነሞቶ ኢንቤግኔቲ መኒ ጋሪዳ ኢስፋልቲ ነምቦአ ዱበቱ ለግዲ ሁሉቃ ዱበቱ ከቸሌ ነምቦአ ዱበቱ መሰራም ሞቱማ መጋላ አምቦአ ዱበቱ መኔም በርኖታ ሰደርካ tokkoፋ ሰደርካ ለመፋ ወዲና ሸዋሊጣቲ መጋላ አምቦአ ዱበቱ ዱጋን ጆሌ ኬኛ ኢግኒ ቀሮ ኬኛ ዱበቱ ኦቦሌን ሰውሉቃ ኢስፋልቲ ገቲ ኢግኒ ወንገላቱ አምቦ ከነራንፈና ቄሮ አምቦ ከነራንፈና ኩቱም namni kun tokko induune gudanitti ambo kanarraanfanna eenyukkuma eenyutu waa'ee kanaa dubbate warra kana faana galee galla warra kana faana riroomna kanaafi jarri kun oromoo bakka bu'ani galtuudha sobduudha kan jennuuf callifneetii miti ragaa qabatamaa of harkaa waan qabnuuf nuti oromoonni amma mooneerra humni mo'ee fi humni mo'ame hariiroo bakka tokko taa'uu hin danda'u warri mo'ame yeroo hundayyuu hin bo'a warri mo'e immoo galata yaa waaqayyo jedha yoo dubbiin torbaan hin taate yoo dubbiin ji'aan taate waggaa 150 maa oromoon qabsaa ba'i maa oromoon du'aa ba'i kanaaf oromoodhaaf sissiidhaamu injifatteettaa injifannoo kee tifkadhu mooteettaa moo'icha kee tifkadhu masaraa si baasuudhaaf tarsitti gama ofirraa dhoowwi loltuu biraan barbaadiin qabsaa biraan barbaadiin
biyya abbaa keetittatu qabsaadha biyya abbaa keetittatu mootiidha biyya abbaa keetittatu beekaadha biyya abbaa keetittatu wayyuudha kan sitti gooniif kan sitti wacaniif siirimmanii miti kanaaf jabaadhaa jajjabaadhaa dhumarratti raayyaa ittisa biyyaa keenya halkanii guyyaa nuyiif jecha biyyaaf jecha caakkaa keessatti bosona keessatti gammoojjii keessatti biyya abbaa isaatii eeguudhaaf qabsaa jiru cinaa dhaabbannu humnoota nageenyaa godina keenya jiran magaalaa keenya jiran cinaa dhaabbannu waan humni keenya danda'uun akkuma kaleessaa akkuma abbaa keenya nutti dabarse akkuma kaakilee keenya irraa dhaalli abaabilee keenya irraa dhaalli mootummaa keetiin biyya abbaa keetii eegi roorroof keessaa dhoowwi shaneen Oromoo bakka hin buutu Oromoos miti afaan Oromoo dubbatti malee kanaaf addatti bobbaane hundarratti hojjetaan mootummaa hojii isaa irratti hojjettoonni barsiisaan barumsa irratti hojjetaan qonnaa qonna irratti waan humni keenya danda'u adda waraanaa itti bobbaane hundarratti qonnaan bulaan qonna isaa irratti hiriirree Oromoo mataa olaa qabnu Itoophiyaa mataa olaa qabnu biyya keenya amaanaa keessaa fi alaa nutti kenname itti gaafatamummaa guddaa nutti kenname injifannoodhaan keessaa baanu haala kanaan hiriirtanii alaamana keessan alaamana keenya bareechitanii biyya keenya biyya amboo biyya gootummaa biyya gootaa haala kanaan kabajanii waan asitti argamtaniif hojjettoonni mootummaa jiraattonni magaalaa amboo jiraattonni godina shawaa lixaa aanaa 22 irraa asitti argamtan hundi keessanuu qaamoleen nageenyaa biyya abbaa keessanii biyyaadha keessanii tiksuudhaaf halkanii guyyaa roobatoo hin jenni otoo rooba hin jenni otoo beela hin jenni otoo dheebuu hin jenni otoo qorra hin jenni biyya keessan waan biyyaa cimaa taatanii eegaa jirtan hunda keessanuu maqaa koo fi maqaa bulchiisa godina shawaa lixaatiin galataa fi ulfina qabu gadi jedhee fuuldura keessatti isinii galchuu barbaada ulfaadhaa jechuun